የለም ብሎ መመስከር ማለት ነው። ከሱ ውጭ ያሉት ሁሉ ነገሮች ምንድን ናቸው? ጣዖት ናቸው ብሎ ማመን ነው። በቃ እዚህ አላህ ስብሐነሁ ወተዓላ ለምሳሌ ልብ አድርጉ። አሁን በጣም የሚገርማችሁ ነገር አንድ ሰው ቁረይሾች ነው ነቢዩ ሰለላሁ ዐለይሂ ወሰለም የተላኩበት ህዝቦችን ብትመለከቱ የተወሰነ ፓርቱን ተውሂድን ይቀበላሉ። ልክ እንደ ክርስቲያኖች ማለት ነው። የተወሰነ ፓርቱን ምን ይላሉ? ለምሳሌ ሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እንዲህ ይላል፣ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ይላል። በጠየካቸው ጊዜ ሰማያትና ምድር ማን የፈጠረው ብትላቸው፣ እንዲሁም ወሰኸረ ሸምሰ ወልቀመር ፀሐይና ጨረቃንስ ማን ነው ያገራው ብለህ ብትጠይቃቸው፣ እነዚህ መካ ቁረይሾች ልብ አድርገህ አጋሪያን ማለት ነው፣ ለየቁሉነ አላህ ነው ብለው ይለዋል። ግን ፈአና ዩፈኩን ታዲያ ወዴት ነው የሚሄዱት አላህ ነው ካሉ? እንዲሁም ደግሞ ሌላም ጥያቄ ብትጠይቃቸው አላሁ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲሂ ወየቅድሩ ለህ፣ አላህ ለባሪያዎቹ ለፈለገው ሪዝቁን ያሰፋል፣ ለሌላው ደግሞ ያጠብበታል አለ። ኢነላሀ ቢኩሊ ሸይኢን ዓሊም ካለ በኋላ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአ፣ ከሰማያትስ ማን ነው ውሃን ያዘነበው? ፈአሕያ ቢሂ ልአርደ ሚን ባዕድ መውቲሃ፣ እሺ ምድርንስ ሙት ከሆነች በኋላ ማን ነው የሚያነሳት ብትላቸውና ብትጠይቃቸው ለየቁሉነ አላህ ነው ይለዋል። ግን ቁል አልሐምዱሊላህ፣ ታዲያ ለምንድን ነው ወደ አላህ የማያመሰግኑት? በላቸው እንግዲህ ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን ነው። ታዲያ ምስጋና ግን የሚያቀርቡት ለማን ነው? ለጣዖቶቻቸው ነው እነሱ የሚያቀርቡት። ልባል ይህንን ከተቀበለ በኋላ አንድ ሰው ምስጋና የሚያቀርበው ግን ለማን ነው? ለነዛ ለጣዖቶች። በል አክሰሩሁም ላ